ያልተናገረ ድርሰት ሂሩት ይርዳው አዘጋጅ ማስረሻ ገብረ ማርያም ፕሮዳክሽን ማኔጀር ዮናስ አለማየሁ ያልተናገረ ቃላ አንተ የሶፋ ጨርቁን አለባብሰ ጨረስክ ያልሽኝ ስራዎች ሁሉ ጨርሻለሁ አሁን የቀረኝ ቁጭ ብዬ ዋዜማውን ማጣጣም ነው ገና ምን አለቀና ነው ቁጭ የምትለው ገና ሌሊቱ ሙሉ ዶሮ እየሰራን ነው የምናድረው ዳቦስ መች ተጋገረ እስካሁን አሁና ገና መች ሊጡ ወካ ዛሬ ጧት እኮ ነው ያቦካውት ደግሞ የሶፋውንና የቲቪውን ቦታ እናቀያይራለን ለምን እንደዚሁን ያምራል እኮ አታዩ እዩ አመት ባል አይደል እንዴ አይን ወረተኛ ነው ይባል ይል ቀየር እናደርገዋለን በቃ ያረተ ቤዚ ዝም ብለሽ ራስሽ ላይ ስራ አታብሽ እንዴ ገና ሌሊቱን ሙሉ ቁጭ ብለን ነው የምናድረው እያልሽ እንደገና ስራ ትጨምሪያለሽ ለምዶብኝ እኮ ነው እናቴ ቤት እያለው ሁሌ በዓል ሲመጣ የቤቱን ዕቃ አቀማመጥ እናቀያይር ነበር እሱማ አድካሚ መሆኑ እንጂ እኮ ያው የሆነ ነገር መቼም እኛ ግን አይደክመንም ነበር የሚገርም ነገር እኔና ታናሼ ቤቱን ለማሳመር መከራችንን ነበር የምንበላው ቆይ የቡፌ ዕቃ አውጥታችሁ ታጥቡ ነበር እንዴ እሱማ ግዴታ ነው የቡፌ ዕቃ ይወጣል ድስቶቹ በሽቦ ይታጠባሉ ወይ የቡፌ ዕቃዎቹ መቼም በእርግጠኝነት ከአመት እስከ አመት የማትጠቀሙባቸው ናቸው አይደል እንዴት ብለን እንዴ እነሱ እኮ ለእንግዳ ብቻ የተገዙ ናቸው በስተት እንኳን አውጥታው ከተገኘ እማዬ ልትገል ነው የምትደርሰው ደስ ሲል የሁላችንም ማስተዳደግ በአብዛኛው ተመሳሳይ ነው ማለት ይቻላል በተለይ ከቡፌ ዕቃ ጋር በተያያዘ በዚህ ነው አመት ባለ የተለየ ደስታ ስሜት የሚፈጥርብኝ ከባሉ ቀናት በፊት መጋረጃዎችና ሶፋ ጨርቆች ወርደው ይታጠባሉ ምንጣፉ ይነሳል የቤቱ ግርግዳ ከቆሸሸ ቀለም ይቀባል ወይ የሚቀር ነገር እኮ የለም ቃልዬ በዛ ላይ ከጎረቤት ጋር ያለው ፉክክር ደግሞ ሌላ ነው እኛ ግቢማ የተለየ ነበር ቃልዬ ኩሽና ገብቶ ዳቦ ቀድሞ ለመጋገር ያለው ፉክክር ይገርመኛል እኛ ግቢ ደግሞ ዶሮውን ወይ በጉል ቀድሞ ለማረድ ነበር የሚፎካከሩት እኛም ልጆቹ ከኩዮቻችን ጋር እንፎካከር ነበር የባሉ ቀን ከሁሉም ቀድመን የተገዛልንን ልብስ ለማሳየት የምናደርገው ፉክክር ወይኔ ቃልዬ ዛሬ ድረስ ሳስበው ያስቀኛል ልጅነትን የመሰለ ምን ነገር አለ ቤዚ ይሁን አመት ባል የሆነው ልንገርህማ ምን አዲስ አመት ወይ ደግሞ ፋሲካ ነገር ይመስለኛል ያው ብዙ ጊዜ ልብስ የሚገዛልን በእነዚህ በሁለቱ በዓላት አይደለ እና እኔ የተገዛልኝን ልብስ ለማሳየት በጣም ጓጉቼ ስለነበረ እንቅልፍ ሁሉ አልወስዳለኝ ከዛ በጠዋት ገና ሳይነጋ ሁሉንም ቀድሜ ተነስቼ ልብሴን ለባብሼ ምን ተፈጠረ እንዴ ምን ተፈጠረ በሩን ከፍቼ ስወጣ ማንንም አልተነሳም እየዞርኩ የሰው መነሳት አለ መነሳት ሳጣራ የጎረቤታችን ውሻ ተፈቶ ያባረረ ቀሚሴን መያዝ ቀደደው ብቻ እንዳትይኝ ዘነጣጠለው እንጂ እኔ ለማምለጥ ስታገል እሱ ላለመልቀቅ ሲታገል ልብሱ ላይ አለቀ በደንብ ነው ያየልሽ ውሻው ከዛ በኋላ ምን ልበል እየየ ነው ያልኩት እንዴ ሁሉም ተሰበሰበ እማዬ በጣም ተናደደች የሚገርም በዛ ቀሚስ ምክንያት በቃ ውሻው ከቤቱ ተዋረረ ምስኪን መዘዘኛ ቀሚስ ነው የተገዛልሽ እና ባለኔ የምወድባቸው ብዙ ትውስታዎች አሉኝ እልሃለሁ ስሚ ቤዚ እኛም ልጅ ስንወልድ ለአመት በዓል ልብስ እየገዛን ነው የምናሳድጋቸው እሺ መጀመሪያ ልጆቹ ይምጡ ከተጋባን እኮ 3 ወር ሆነን ቆይ ምንም አዲስ ነገር የለም ማለት ልጅ ምናምን አራት አስቀኝ ቃል እንዴ ከተጋባን 3 ወር ቢሆነንም 1 ወር ሙሉ እኮ ፊልድ ነበርክ ሱማ በላውን ተነስ ሰዓቱ ደርሷል ዶሮውን ታርድልኛለህ መጀመሪያ ግን ውሃውን ልጣድና ላፍለው ምን ዶሮ ታርድልኛለህ አዎ ማን እኔ እንዴ አሁን እና ማን ሊያርድልኝ ነው ሱማ ማን ያርድልሻል እኔ ሆነኛ እኮ በል ውሃውን ልጣደው ጉድ ፈላ
እንዴት ነሽ የኔ ቆንጆ? አለሁልሽ እናቴ። እንኳን አደረሰሽ። እንኳን አብሮ አደረሰን። በስልክ ሆነ እንዴ እንኳን አደረሰሽ የምባለው? አይ ያው እስክመጣ ብዬ ነው እንጂ። እሰይ ተባረኪ ልጄ። በዓልን ከኛ ጋር ልታሳልፉ ወሰናችሁ? አረ ቤታችን ነው የምናሳልፈውማ። ቃልዬ በዓልን ከቤት አንወጣም ብሏል። ይሁን ግድ የለም፣ በማግስቱ ትመጣላችሁ። እሱ ለዳግመ ተንሳይ እንሄዳለን ያለው። እስቲ እናውራና ደውልልሻለሁ። ታዲያ ምን አሰብሽ? ምን እያደረግሽ ነው? ያው ዶሮ ለመስራት ዝግጅት ላይ ይገኛለሁ። እንግዲህ ትዳር ልታዩ ነው። እንደ እናት ቤት ተኝቶ ማደር ከዚህ በኋላ ቀረ። አሁን ትልቅ ሰው ሆነሻል። እማሙች በጣም ደስተኛ ነኝ። በቃ የራስሽ ቤት ማለት የራስሽ ዓለም ማለት ነው። ሁሉም ነገር ላይ መወሰን ያንቺ መብት ነው። ጉረኛ፣ አሁን ከኔ ቤት ሰልችቶሽ ወጣሽ አትመስይም? እኔው ነበርኩ መከራዬን የምበላው። እንዴ እማ፣ ያን ሁሉ ስራ ሳግዝሽ ኖሬ። አቤት አቤት፣ አውሪ ቢሉሽ ለካ እንደዚህ ነው የምታወሪው። ከዛ ቤትማ ወገቤ ተቆርጦ ነው የወጣሁት። ስሚኝ፣ ወሬውን ተይና ዶሮን ገዛሽ እንዴ? አዎ፣ አንድ አነስ ያለች ዶሮ ገዝቻለሁ። እንዴ አንድ ይበቃሻል እንዴ ልጄ? ነገ ከነገ ወዲያ እኮ የሚመጡባችሁ ጓደኞች ይኖራሉ። ምን አለ ሁለት ብታረጊው? ውይ ማሙች፣ እንደሱ እንኳን አላሰብኩም ነበር። በይ ችግር የለውም፣ እኔ እናትሽ አለሁልሽ። አሁኑኑ ቅቤውንና ዶሮውን እልክልሻለሁ። ኩሽ ማዬ፣ ቅቤውን አነጠርሽልኝ? ምን ላርግ? አገባሽ እንጂ እኮ ገና ከላይ ላይ አልወረድሽም። አመሰግናለሁ እናቴ። ታዲያ ቤዝዬ ትርንጎን ቶሎ መለስ እንድትል አድርጊያት። እሷ አንቺ ጋር ከመጣች ቤቱን ትረሳዋለች። ዛሬ እህትሽም የለችም፣ አዳሪ ናት። የሚያግዘኝ ሰው የለም። በዛው ቅልጥ ብላ እንዳትቀር። ችግር የለውም እማዬ፣ እቃውን ተቀብዬ ብቻ ነው የምሸኛት። በይ ደህና ደሪ። ደህና ደሪልኝማ። ቃል፣ አንተ ቃል፣ ሰዓቱ እኮ እየሄደ ነው። ዶሮውን ረድልኝ እንጂ ምንድነው ውጭ ውጭውን የምትለው? ጉዴ ፈላ። አሁን ይሄን ዶሮ እንዴት ነው ማርደው? እኔ ዶሮ አርጄ አላውቅም። እንደ ዶሮም የምፈራው ነገር የለም። እንዴት ነው የሚታረደው? አንተ ቃል። ወይዬ ቤዛ፣ ሰምቼሻለሁ እንዴ? ለምንድን ነው የምትጮዩ? ታዲያ ከሰማኸኝ መልስ አትሰጠኝም እንዴ? ለምንድን ነው ዝም የምትለኝ? እያሰብኩ ነበራ። ሐሳብ የሌለኝ ነው እንደሚመስልሽ? ቃል ምን ሆነሃል? ምን ሆንኩ? ቁጣ እያለ እኮ ነው። የተቆጣው መስሎሽ ይሆናል እንዴ? ግን አልተቆጣውም። ይሄ ደግሞ ምን አባቱ ነው በዚህ ሰዓት የሚያስጮው እንዴ? ሰዓት እንኳን የማያውቅ ዶሮ ነው እንዴ ገዝተሽ የመጣሽው? እንዴ ምንድን ነው የምትለው? ለምን በዚህ ሰዓት ዶሮሽ ይጮሃል? ማለቴ ይሄ ዶሮ የሚጮህበት ሰዓት ነው? ዶሮ የሚጮህ በጠዋት አይደል? ጮኸ እና ምን ይሁን? መጮህ የለበትም። ዝም ብሎ በማንኛውም ሰዓት መጮህ አይችልም እንዴ? ይሄንን ማወቅ አለበት። እኔ በውስጤ ስንት ነገር አፍኛ አይደል እንዴት የምቀመጥኩት? እኔ እንደሱ ተንፍሼዋለሁ። ቃል ምን ሆነሃል? በጣም እየተቆጣኸኝ እኮ ነው። አሁን ደህና አልነበርክ? ዶሮሽ ነው የበጠበጠኝ እንዴ? እንዴት ብዬ ነው እኔ ዶሮ ማርደው? ማለቴ እንዴት ብዬ ነው እኔ ጮቱን ማርደው? ስታርደው እኮ አይጮህም። እንዴት ነው የማይጮህ? ቤዚ እንዴ ዶሮ ካሁኑ ሳይነካ እንዴ ጮህ ሲይዞማ አገር መበጠጡ ይቀራል እንዴ? ድረሱልኝ ማለቱ ይቀራል እንዴ? ግድ የለም። ጮቱን ፈርታው ከሆነ ለምንድን ነው የምፈራው? ለምን ማነው ቀላብ ዶሮ ይፈራል ብሎ የነገርሽ? አባዬ ነው ወይንስ እማዬ ነች? እንዴ ኧረ ማንም አልነገረኝም። ቆይ አንተ ዶሮ ትፈራለህ እንዴ? ማን? እኔ? ምን አስፈራኝ? ለምን እፈራለሁ እንዴ? እኮ በልሻውን ግባ እናረድልኝ፣ ውሃው ፈልቷል እንጂ ቤዚ እንዴ ህይወት ለማጥፋት ነው እንዴ ሁሉ ችኮላ ነው? ወይንስ እንደ እናትሽ የምትፎካከሪው ጎረቤት አንቺም አለሽ? ከማን ጋር ፎካከራለሁ? ታዲያ ምንድነው የሚያጣድፍሽ? ይሄ ዶሮ ለጥቂት ሰዓታት በህይወት ቢቆይ ምንድነው ችግሩ? አሁን ጮህቱስ ቢሆን ምን ይሆናል? ሰዓቱ እንዳይመሽ ነው። 9 ሰዓት ላይ ወጡ ደርሶ መበላት አለበት። እኛም ጾማችንን መፈሰክ አለበት። ማን ያለው? የግድ በዶሮ መሆን አለበት? ሽሮ በቅቤም መብላት እንችላለን፣ መፈሰክ እንችላለን በሱ። ቃል እባክህ አታናደኝ። ተነስና ዶሮውን እንረድልኝ። እሺ በቃ ምንድነው ውሃውን አፊዮ ፈልቷል። በደንብ ይፍላ እንዴ። ፈልቷል አልኩህ እኮ አትሰማኝም እንዴ? ማረጋገጥ አለብሽ ቤዚ፣ ማረጋገጥ አለብሽ። የውሃው መፍላት ደረጃን በሴንቲግሬድ ለክተሽ ማወቅ አለብሽ። የኔ እናት እኮ ያኔ እንደዛ ታደርግ ነበር እንዴ። የኔ ማዬ እንዲሁ ታውቅ ነበር። ቃልዬ ውሃ እኮ የሚፈላው ዶሮ ላባ ለመላጥ ነው። ለመላጥ ስትይ ዶሮ ከታረደ በኋላ የፈላው ውስጥ ተከቶ ላባውና ጸጉሩ ይላጣል። ይሄንን አታውቅም? ይሄንንማ በደንብ አውቃለሁ።
ግን ማወቅ ያልቻልኩት የውሃው የሙቀት መጠን ምን ደረጃ ላይ ሲደርስ ነው ላባ መላጥ የሚያስችለው የሚለውን ነው። እሺ ለሱ ግድ የለም ምን ያውቃለሁ። አንተ ብቻ ዶሮ ነው። ኖ ቤዚ እንዴ መጀመሪያ የውሃውን የሙቀት መጠን ማወቅ አለብን። ማየኔ ጅል ጠይቃት እንዴ። እሺ እንዴት አድርገን ነው ማወቅ የምንችለው? እሱ ቀላል ነው እኮ ንገረኛ። ምንድነው? ይኸውልሽ መጀመሪያ ውሃውን በጆግ ነገር ትቀንሽና የዶሮውን አንድ ክንፍ ውሃው ውስጥ ጨምሪዋለሽ። ምን ሳይታረድ? አሁን ሳይታረድ እንዴ? እንዴት ነው እኔ ዶሮ ማርደው? ምን እንዴት ነው የውሃውን መሞቅ ሳላረጋግጥ ዶሮውን የማርደው? እንዴ ክንፉን ከከተትሽ በኋላ እንዴ ቃል ምን ሆነሃል? ዶሮ በህይወት እያለ ነው እንዴ ክንፉን ፍል ውሃ ውስጥ ከትቼ የማቃጥለው? እሺ እንደውም ተው ላንቺ ብዬ እኮ ነው። እንዴ ቤዚ ወይኔ እሺ ምንድነው የማደርገው? አባዬ ድሮውኑ አስገድደ እንድለማመድ ማድረግ ነበረብን። ይኸው ችላ ብሎ ለዚህ ውርደት ዳረገኝ። ወይኔ ምን ነው በቀረብኝ ባላገባስ፣ ዶሮም ባይበላስ። ሄሎ እናቴ። ቃልዬ እንዴት አመሸ? ደህና ነኝ። እናንተ እንዴት ናችሁ? ደህና ነን። ቤዛ ጋር ብደውል አላነሳለችኝ። ስራ ይዛ ነው መሰለኝ። አዎ የዶሮ ቁሌት ምናምን እየሰራች ነው። አንተ የት ሆነ ነው? ውጭ ነህ እንዴ? የምን ድምፅ ነው የሚሰማኝ? ውጭ ነኝ ማለቴ ያው ወጥቼ ሳይሆን እዛው የግቢው አጥር በር ላይ ቆሜ ነው። እንዴ ለምን ገብተህ ሚስትህን ስራ አታግዛት? አገዝኳት። የቀራት ዶሮ ብቻ ነው። ዶሮ ገዝታለች መሰለኝ ሲጮህ ሰምቻለሁ። እንዴት ነው ቃልዬ እንዲህ ችላ ብለህ የምታወራው? ገና እኮ አዲስ ሙሽራ ናት። አግዛት በኋላ እንዳይሰለቻት። ምነው በሰለቻት? ምን አልከኝ ልጄ? አይማ ምንም አላልኩም። አባዬ ደህና ነው? ያንተ አባትማ ጠንካራ ነው። ምን ይሆናል ብለህ ነው? የሰፈሩን ዶሮዎች ለማረድ ቢላ እየሞረደ ነው። እሱማ ምን አለበት? ዶሮ ማረድ ለሱ ሽንኩርት እንደመላጥ ቀላል ነው። ታዲያ ዶሮ ማረድ ይክበደው እንዴ? ስማ ያንተ አባት በወጣትነቱ አንበሳ ገዳይ ነበር። ጀግና ሆኖ ነው ያገባሁት። በመግደል ነው ጀግንነቱ? እሱን ተወውና ይኸውልህ ቃልዬ፣ አባትህ የዓመት በዓል ማግስቱን ልጄ ጋር ሄጄ ነው ቁርስ የምበላው ብሎሃል። ምን? አዎ ቤዝዬ እንዳትሳቀቅ ብዬ አንዳንድ ነገሮችን ልኬላታለሁ። ንገራት። አባዬ ደግሞ እኛ አንመጣ አይደል? እንደሱ ምን ያስመጣዋል? ደግሞስ ባህላችን ነው። የአባትህን ነገር የምታውቀው ነው። እሱ ካለ አለ ነው። እሺ በቃ እነግራታለሁ። ምን ነው ዶሮ ትሰራለች አይደል? ብላለች። አራጅ አጣች እንጂ። በል ልጄ ጎሽ አግዛት። የዘንድሮ ትዳር ካልተጋገዙ አሰልቺ ነው። ማገዙ መች ጠፋኝ፣ ዶሮ ማረድ እንጂ። ታሎ ምንድን ነው የምትነፋነፈው? ቃል እሺ ማዬ በቃ ገብቼ ልንገራት። ደህና ደሪ እኔ ልጅ። ጎሽ እኔ አንዱን እንዴት እንደማርደው ግራ ገብቶኛል። እሷ ጭራሽ የጎረቤት ዶሮዎች ሰብስባ ትጠብቀኛለች። ቤዚ ወይዬ ቃልዬ የት ሄደህ ነው? የውሃውን ሙቀት የምንለካበት ሴንቲግሬድ ፍለጋ ነዋ። አንቺ ግን ምን ሆነሽ ነው? ምን ሆንኩ? እንዴት የጎረቤት ዶሮዎች ሰብስበሽ ትጠብቅኛለሽ? ቆይ የባልሽ ወንድነት የሚረጋገጠው የሰፈሩን ዶሮዎች በማራድ ይመስልሻል እንዴ? ነው ወይንስ የዶሮዎቹን ዘር ከምድረ ገጽ ልታስጠፊኝ ነው ሐሳብሽ? ስለምን ዘር ማጥፋት ነው የምታወራው? ከአንድ ግፋቢል ከሁለት ዶሮ በላይ በቀን ውስጥ ማረድ በዘር ማጥፋት ወንጀል እንደሚያስጠይቀኝ አታውቂም? አላውቅም። በይ አሁን ጊዜ ሳታባክኝ ዶሮዎቹን ሰጂና ለባለቤቶቹ መልሽ። እንዴ ከቻልሽ እዚህ የነበረውንም ጭምር። ዶሮዎቹ የትም አይሄዱም፣ የእኛ ናቸው። ምን? ሶስቱም? አዎ ሶስቱም። አንዱን የኔ እናት፣ አንዱን ደግሞ የአንተ እናት ናቸው። እንኳን አደረሳችሁ ብለው ገዝተው ይላኩልን። አቤት ክፋት፣ አቤት ጥፋት! እንደ ውስጥ ምን አለበት አንዳቸው እንኳን አርደው ቢልኩት? እንዴ አንተ እያለ እነሱ ለምን አርደው ይልካሉ? እሱማ ልክ ነሽ ነው ያለው። ግን ምን አለበት ስራ ቢያቃልሉልኝ። 3 ዶሮ ማረድ ቀላል ስራ ነው። በትንሹ
3 ሰዓት ሊፈጅብኝ ይችላል። ምኑ ዶሮ ማረድ? ኧረ ቃል ወጡን ስራ እኮ አልተባልክም። ደግሞ ዶሮ ለማረድ በደቂቃ ውስጥ አንገታቸውን ሸክ ማድረግ ነው። ምንድን ነው ይሄን ያህል? ቆይ ግን ትችላለህ አይደል? ምን ዶሮ ማረድ? አዎ እኮ በል ጀምር። ዶሮቹን ልፍታለህ። ቆይ ምንድን ነው? መጀመሪያ ውሃው ይሙቅ። እንዴ ሞቋል አልኩህ እኮ። አንተ ደግሞ አትሰማም እንዴ? አንቺም ስሚ እንዴ። እኔና አንቺ እንኳን ምን ያወራን ስንት ደቂቃ አለፈ። በዚህ ደቂቃ ውስጥ ውሃው መልሶ ይቀዘቅዛል። ምንድን ነው ቃል? የቤት ጣጣ እንዳለበት ሰው የሚያደርግ አለብኝ። ምን? በቃ እንደውም እወቂው፣ የቤት ጣጣ አለብኝ። ምን? አዎ እንደዚህ መገላገል እየቻልኩኝ የቤት ጣጣ አለብኝ። ጣጣ ሄሎ ቤዝዬ። እማዬ ጉድ ፈላልሽ። ውይ ጠላትሽ ጉዱ ይፍላበት። ምን ሆንሽብኝ? ቃል ታሞልሻል። ምን ሆኖ ነው የታመመው? እኔ አላውቅም። የቤት ጣጣ ነገር ነው። የቤት ጣጣ? እንዴት እያደረገው ነው? እኔ ምንም ሊገባኝ አልቻለም። እማዬ ዶሮን ካየ ሰዓት ጀምሮ ተቀይሮልሻል። ይቆጣል፣ ይነጫነጫል። ምንም የሚያወራው ነገር አይገባም። ብቻ ሌላ ሰው ሆኗል። ልጄን አፈር ልብላለት። ልክ እንደዚህ እንዳልሽው ነው የሚያደርጋቸው። እማዬ ፈርቼዋለሁ። ምን እንዳሰብ አላውቅም። 10 ውሃውን አፊው ይለኛል። የቱን ውሃ? ለዶሮ መላጫ ብዬ ያፈላሁትን ውሃ ነው። አሁን ራሱ ውሃው እየተንተከተከ እያየ 10 ጣቱን ለማረጋገጥ ውሃ ውስጥ ይከተዋል። እንዴት ዝም ትይዋለሽ ልጄ? ውሃውን ካጠገቡ አርቂለት። እላዩ ላይ ተገልብጦ ሲቃጠል ይደር እንዴ? ምን አይነት ጉድ ነው? እኔ እንደዚህ ያለ ነገር አላውቅም። እማዬ በዛ ላይ እየፈራው ነው። ቤዝዬ ይኸውልሽ አትፍሪ። ትንሽ ቆይቶ ያልፍለታል። ብቻ አሁን አንቺ ማድረግ ያለብሽ ነገር አለ። ምንድን ነው ማድረግ ያለብኝ እማዬ? ይኸውልሽ ልጄ ዶሮ ይደርሳል። መጀመሪያ ቤትሽን ሞቅ አድርጊ። ቡና አፊለት። ዕጣን ደግሞ በደንብ አጭሽለት። ሰንደልም ካለ ለኩሽለት። የምን ሰንደል? ሰንደል ነው። ምን ይታወቃል፣ ሊፈልግ ይሆናል። ፈንድሻ ቂጣ ምናምንም አድርጊ ልጄ። ወይ ደግሞ እናቱን ደውለሽ ምሱ ምንድን ነው ብለሽ ጠይቂያት። ምን የምን ምስ እማዬ? እንግዲህ አንዴ አግብተሽዋል። ምን ትሆኚ? ያው አሁን ቆፍጠን በይና ማድረግ ያለብሽን አድርጊ ልጄ። ባል እኮ ገበና ነው። ገበናውን ሸፍኝለት። ግን እኮ ይኸውልሽ ፈጠን በይ። ኋላ ወስዶ ባልሽን እሳት ስር እንዳይጥልልሽ። እንዴ ያበዙ ልጅ ትዝ አትልሽም እንዴ? ፊቷ የተቃጠለው ምን ሆኖ ይመስልሻል? ወስዶ ጥሏት እኮ ነው። ምን? ሄሎ ማዘር፣ ደህና መሹ? ደህና መሸሽ ቤዝዬ። ስደውል ስልክሽን አታነሽም። የላኩት ዕቃ ደረሰሽ? አዎ ደርሶኛል። አመሰግናለሁ ማዘርዬ። አይ ምስጋናውን እንኳን ተይው። እናት እኮ አይመሰገንም ልጄ። ማዘር። አቤት ቤዝዬ። ቡናውን አቀራርቤያለሁ። ዕጣኑን፣ ሰንደሉን፣ ፈንዲሻውን፣ ቂጣውንም አዘጋጅቻለሁ። እሱ ግን ያው ነው። ለመሆኑ ምሱ ምንድን ነው? ምሱ ቃልዬ ተነስቶበታል። ምኑ ነው የተነሳበት? ጣጣው ነዋ ማዘር። የምን ጣጣ? የቤት ጣጣ አለበት አይደል እንዴ? እንደዚህ አይነት ችግር ካለበት እርሶም ቢሆኑ ቀድሞ ቢነግሩኝ ምን ነበረበት ማዘር? እናትሽ ነኝ የሚሉት እሸቶትን ነው እንዴ? ምን አልሽ? እንደ ሚስት ጣጣውን ቀድሜ ማወቅ አልነበረብኝም? ወስዶ አንድ ነገር ላይ ቢጥለውስ? እንዴ በእኔ ልታዝኑ ነው እንዴ? ማን ነው የሚጥለው? የቤት ጣጣው አልኮት እኮ ማዘርዬ። በቃ ሁሉንም ነገር አውቄያለሁ። ሊደብቁኝ ምንም አያስቡ እንዴ። ኧረ እኛ ምንም የቤት ጣጣ የለብንም። ምን አይነት ንግግር ነው ይሄ አንቺ? ብለሽ ባለ የቤት ጣጣ አደረግሽን። ይልቅ ጣጣ ካለብሽ እዚያው ራስሽን ቻይ። ልጄን ችግር ላይ እንዳጥዩ። ችግር ላይ የወደኩትማ እኔው ነኝ። ይኸው ቃልዬ ዶሮቹን ካየ ሰዓት ጀምሮ ተቀይሯል። ውይ እሱን ነው እንዴ የምትዩ? አዎ አሁን ትዝ አሎት ማዘርዬ?
ፈላ። የእሳቸው ደግሞ የሚያሳስቀው ነው እንዴ? ምን ጉዴ! ማዘር እሳት ላይ ጣለው መሰለኝ። ቃልዬ ቃል ቤዚ ዶሮውን ትተሽው ነው ቡና ማፍላት የጀመርሽው? ችግር የለውም ቃልዬ፣ ይደርሳል። ቅድም ስትጣደፍ ያልነበር እንዴ? አሁን ደግሞ ተረጋጋዋ። ለምን? መቅደም ያለበት ጉዳይ ስለገጠመኝ ነው። ያንተን ጉዳይ ችላ ማለት አለብኝ እንዴ? ያንተን ጉዳይ ማለት ሌላ የምትፈልገው ነገር አለ? ችግር የለውም፣ በግልጽ ነገረኝ ቃልዬ። አሁን ውሃው በደንብ ስለፈላ ቆንጆ ስለት ያለው ቢላ ፈልጋለሁ። ቢላ? አሁን ቢላ ያስፈልገኛል። የተሳለ መሆን አለበት። አዘጋጅተሻል? አስቀድመህ እኮ አልነገርከኝም ቃል። ቡናውንም እማዬ ናት የነገረችኝ። እስከ ዛሬ እንዴት አላወቅሽም? ከተጋባን 3 ወራችን አይደል እንዴ? እንዴት ነው የማውቀው? በዛ ላይ ዓመት ባለን አብረን አሳልፈን አናውቅም። እሱማ እኔም ለመጀመሪያ ጊዜ ነው ያወቅሁት። እስከ ዛሬ አባቴ ነበር ሁሉንም የሚያደርገው። አሃ፣ ለካ የአባቱ ጣጣ ነው እሱ ላይ ያረፈው። እኔ የምልህ ቃልዬ፣ አባት ግን ምን ያደርጉ እንደነበር ታውቃለህ? በፍጹም አላውቅም። እኔ ስለምፈራ ማየት እንኳን አልፈልግም ነበር። ግን ይኸው አልቀረልኝም። እና እስከ ዛሬ ለምንድን ነው ያልነገርከኝ? ይሄ ምን ተብሎ ይነገራል ቤዚ? እሻው ምንድን ነው የምናደርገው? ቢላ፣ የሆነ ተለቅ ያለ ቢላ ትፈልጊያለሽ? ከየት? እንጃ አላውቅም። እንዴ ወይ አከራያችንን ልጠይቃቸው እንዴ? ምን ብለሽ? ለቤት ጣጣሚውን ቢላ አሎቶ ብዬ ነው። ምን ቤዚ፣ የቤት ጣጣ አለብሽ እንዴ? ማ አንቺ? ኧረ እኔ የለብኝም እኮ እንዴ። ከቢላ ሌላ ኒኬልም ካላቸው ጠይቂያቸው። የምን ኒኬል? ዶሮ ከታረደ በኋላ አላዩ ላይ የምንደፋው ነዋ። መዘፍዘፊያ ማለት ነው? እንደ መዘፍዘፊያ ሆኖ የላስቲክ ሳይሆን የኒኬል ነው መሆን ያለበት። ኒኬል የለንም። መዘፍዘፊያ እንደፋበታለን። አይሆንም። መዘፍዘፊያ አየር ያስገባል። አየር ካገኘ ደግሞ ዶሮ ቶሎ አይሞትም። በዛ ላይ መዘፍዘፊያውን ስረግጠው ሊሰበር ይችላል። ግድ የለም፣ እኔ ረግጠዋለሁ። ለምንድን ነው አንቺ የምትረግጭው? ምን ችግር አለው? ችግሩማ ምንም እንኳ ዶሮውን እንደምንም ብዬ ባርደውም አየር አሳጥተሽ የምትገዩ ግን አንቺ ነሽ ማለት ነው። ይሄ ደግሞ ዶሮውን በሴት እጅ የሞተ ያስብለዋል እንዴ። ወይ ዛሬ ብቻ የዛሬውን ቀን እንለፈው እንጂ እዚች ቤት ዶሮ የሚባል ነገር አይገባትም። ስሞትልሽ ቃል፣ ከዛሬ ጀምሪ። ከአሁን እንደውም ከዛሬ ሳይሆን ከአሁን ጀምሪ። እንደውም እኔ እነዚህን ዶሮዎች ማረድ አልችልም ማለቴ አልፈልግም። እነዚህማ እንዴ ተገዝተዋል። በዛ ላይ ሰኞ እንግዳ አለብን። የተገዙ እንደሆነስ እንዴ? ሲጀመር በዚህ የኑሮ ውድነት 3 ዶሮ አርዶ መብላት ተገቢ ነው? ይህ ስግብግብነት ነው። እንደውም እየወሰድኩኝ ለተቸገሩ ሰዎች መስጠት አለብኝ። ቃልዬ እባክህ ተረጋጋ። እኔ እኮ ልረዳህና ላግዝህ እየሞከርኩ ነው። እንዴ ለምንድን ነው የምታለቅሽው እንዴ? ቤዚ ምን ሆነሻል? ስላመመህ ነው ያለቀስኩት ቃልዬ። እኔ የቤት ጣጣ ላለበት ሰው ምን እንደሚደረግ በጭራሽ አላውቅም። እንዴ ማን ነው የቤት ጣጣ ያለበት? አንተና ቅድም የቤት ጣጣ አለብኝ አላልክም? ማን? እኔ? አሁና። ኧረ እኔ ምንም የቤት ጣጣ የለብኝም። ጣጣ የሆኑብኝ ያንቺ ዶሮዎች ናቸው። ማለት? በቃ ቤዚ፣ እኔ እነዚህን ዶሮዎች ማረድ አልችልም። እንዴ ጣጣ አለብኝ ያልኩሽ ለዛ ነው። በቃ እንድትጠይም ብዬ ነበር። በቃ ውፍ እንዴ። ሄሎ ማዘር። ምን ነው ልጄ? ስልክሽ እኮ አስቸገረኝ። ሲቋረጥ መልሰሽ አትደውይም? ግራ ተጋብቼ ነው ማዘር። እኔ የምለው ቆይ የቤት ጣጣ ያልሽው ቃል አባለብኝ ብሎሽ ነው? መጀመሪያ ብሎኝ ነበር። አሁን ደግሞ መልሶ ዶሮዎችሽ ናቸው ጣጣ የሆኑብኝ ይለኛል። ይኸውልሽ ቤዝዬ፣ ችግሩ ሌላ ነው። ምንድን ነው ማዘር? ይኸውልሽ ቃል ዶሮ አርዶ አያውቅም። ዶሮ ማረድ ይፈራል። ምን? አዎ ልጅ ሆኖ አባቱ ሊያሳርደው ሞክሮ ነበር። ግን ያቺ ያረዳት ዶሮ ለካ በደንብ ቢላው አላገኛት ኖሮ መዘፍዘፊያው ሲከፈት ሮጥ አምልጣ አስደንግጠዋለች። ከዛ በኋላማ ባልሽ ዶሮ የደረሰበት ደርሶ አያውቅም። አባቱ ብዙ ጊዜ ጨቅጭቆታል። እምቢ ብሎ ነው ዛሬ ላይ የደረሰው። ታዲያ ቢነግረኝ ምን ነበረበት ማዘር? ስንቴ እንደጠየቅኩት። አፍሮ ነው። ምን ያሳፍራል? የቤት ጣጣ አለብኝ ማለት የበለጠ ያሳፍራል። እሱስ እውነትሽን ነው። አሁን ታዲያ ምን እያደረጋችሁ ነው?
ለቤት ጣጣው ቡና እያፈላውለት ነበር። መልሶ የለብኝም ሲለኝ ወደ ስራ የገባው። በይ ቤዝዬ፣ እሱን ሌላ ጊዜ ታለማምጀዋለሽ። አሁን ሰዓቱ ሄዷል። ከጎረቤት አከራያችሁን ጠርተሽ እንዲያርድልሽ አድርጊ። እሺ ማዘር። ቅድም የማይሆን ነገር ተናገርኩት አይደል? ይቅርታ አድርጎልኝ። ግድ የለም እናት ይቅርታ አትጠየቅም። ልጄ አሁን ያልኩሽን በፍጥነት አድርጊ። እሺ አሁኑን ሄጄ አከራይን እንዲያርዱልኝ እጠይቃቸዋለሁ። ጎሽ በይ ደህና ደሪ። ደህና ደሩ ማዘርዬ። ይግቡ። ደህና መሻችሁ። ደህና መሹ አባባ። ይግቡ አባባ። እንዴ አባወራው ቤት እያለ ነው እንዴ እኔን ዶሮ ወረድልኝ ብለሽ የጠራሽኝ? ቃል ትንሽ ስላመመው ነው አባባ። ምን ነው ምን ሆንክ አንበሳዬ? ትንሽ የቤት ጣጣ ነገር አለች። ምን? የቤት ጣጣ ሳይሆን ፎቢያ ነው ያለበት። ዛሬ ግን ሁሉንም ድል እንነሳዋለን። ምን እያልሽ ነው ቤዚ? ሁሉንም ነገር ማዘር ነግረውኛል ቃልዬ። ችግር የለውም። ፍርሃትን በጊዜ ሂደት ማስወገድ ይቻላል። እንዴ ማን ነው ፈሪው? የኔ አንበሳ ነው ፈሪው? እንጃላቷ እንዴ ማን ነው ፈሪው? ማንም እኮ በይ ቢላና መዘብዘፊያውን አምጪ። አንዱን አባወራሽ፣ አንዱን ደግሞ እኔ እናርደዋለን። እሺ አባባ። እሺ በይ ቶሎ በይ። እሺ በል ያስ አንገቱን እንደዚህ ቆልመም አድርገህ ትይዛለህ። ያዝ በስመ አብ ወወልድ ወመንፈስ ቅዱስ በል። በስመ አብ ወወልድ ወመንፈስ ቅዱስ። አይዞኝ አንበሳዬ በል አሁን ጫን ቢላውን ጫን። ረደው አሁን ረደው። ምን ረደው እንደሱ ቢላውን ጫን። አዎ በይ አንቺ ደግሞ መዘብዘፊያውን ክደኝ። ጎሽ አንበሳ ጎሽ። ላጣደረካት እኮ ቤዚ መዘብዘፊያውን በደንብ ተጫኙ። አየር እንዳይገባ ነግሬሻለሁ። አየር እንዳይገባ ተጫኙ። እራሱ ሄደዋል ልጄ። ብዙም አልተንደፋደፈም እኮ። ልክፈተው አባባ። ትንሽ ጠብቂ እንዴ። ምን አስቸኮለሽ? የት ትሄጃለሽ? አንሺው ልጄ አንሺው። ልጅ ዶሮ እኮ ሞቷል። ቆይ አንዴ እንዳንታነሺው እኔ ልውጣ። እንዴ ቆም የትም ይኸው አንቺ ክዳኑን አንሺ። እንዴ ሞቷል። ቤዚ ሞቷል። የስ አርጀዋለሁ። እንደዚህ አሳምረህ አርደው ታዲያ ላይ ሞትልህ ኖሯል። ቤዚ ታምኛለሽ? አረድኩት፣ ዶሮውን አረድኩት። እንኳን ደስ አለ ቃልዬ። የታል ስልኬ አምጪ። ለማየ ልንገራት፣ ለአባዬም ላብስረው። አረድኩት፣ ዶሮውን አረድኩት። የስ እኔ ጀግናው ላጥ አድርጌ አረድኩት። የታሉ ሌሎቹ? ሁለቱን አምጪ ልረዳቸው ቶሎ። የጎረቤት ካለም አምጪ። አባባ የእርሶስ ታርደዋል? በሽታውን ያልተናገረ መድኃኒት የለውም አሉ። ይኸው አሁን አባወራሽ ተፈውሷል። አመሰግናለሁ አባባ። በእውነት በጣም ነው የማመሰግነው። ችግሩን ለእርሶ መናገር ይጠቅሙኛል። አያሆ ዛሬ ነው ድል። አያሆ ዛሬ ነው ድል። ዛሬ ነው ድል። አያሆ ዛሬ ነው ድል። የታለ ዶሮ ዘር ሌላ? ያልተናገረ ባለ አንድ ክፍል የራዲዮ ድራማ የሰማችሁትን ይመስል ነበር። ድራማውን የተጫወቱላችሁ ህሊና ሲሳይ፣ ማስረሻ ገብረ ማርያም፣ ደምሴ በየነ፣ የሸዋዘር ፋዛናውና ሂሩት ይርዳው ነበሩ።